ውድ ተመልካቾች እስቲ አንድ ጥያቄ ልጠይቃችሁ። እንበልና ማታ ተኝታችሁ ጠዋት ድንገት ስትነቁ ዓለም እናንተን ትታ 372 ዓመታት ርቀት ነጉዳ ብትጠብቃችሁ ምን ይሰማችሁ ይሆን? ጠዋት ተነስታችሁ ዳቦ ልትገዙ ወደ ሱቅ ሄዳችሁ እንበል። የያዛችሁት ሳንቲም ድንገት 372 ዘመናትን ያስቆጠረ ቅርስ ነው ተብላችሁ ለሕግ ብትቀርቡስ? በውስጡ ያቀፈቻቸውን ልጆቿን ለመንጠቅ መልአከ ሞት በደጃፏ ላይ ደርሶ ይቅርብኝ ብሎ የተመለሰባት ዋሻም። ዛሬ የምንወስዳችሁ ባንኬሎስ ተራራ ግርጌ ወደሚገኝ ሞት ደፍሮ ወዳልገባበት ጊዜም ክንፉን አጥፎ ወደ ተቀመጠበት ሚስጥራዊ ዋሻ ነው። ዘመኑ የጨለማ ነበር። ኤፌሶን በጣዖት ጭስ ታወካለች። 7 ወጣቶች የቤተ መንግስት መኳንንት የግርማ ሞገስ ባለቤቶች ናቸው። ነገር ግን የክርስቶስ ፍቅር ያልቃጠላቸው አማኞች ነበሩ። ከኋላቸው ደም የጠማው የዳኪዎስ ሰይፍ ይከተላቸዋል። ከፊታቸው ደግሞ ቀዝቃዛውና ጨለማው ዋሻ ይጠብቃቸዋል። ከ372 ዓመታት በፊት በዚያች ጠባብ ዋሻ ውስጥ ተንበረከኩም፣ ጸለዩም። ከዚያም የሞት ጥላ ያላረፈበትን ያንን ጣፋጭ እንቅልፍ ተቀበሉ። እነርሱ አይናቸውን ጨፍነው ሲተኙ፣ በውጭው ዓለም ግን ፀሐይ እንደ 135,000 ጊዜ ወጥታ ጠልቃለች። ክረምትና በጋ ተፈራርቀዋል። ነገስታት ወደ መቃብር ወርደዋል። የሚገርመው ግን ከ300 ዓመታት በላይ ሲተኙ የለበሱት የሐር ልብስ አልበሰበሰም። ፊታቸው እንደ ማለዳ ጽጌረዳ ወዝ አላጣም። የታመነችው ውሻቸው ቁጥሜር እንኳን ለዘመናት ዘብ እንደቆመች አላረጀችም። ለእነርሱ ግን የ300 ዓመት የጊዜ ጉዞ ሳይሆን የአንድ ሌሊት የእረፍት እንቅልፍ ነበር የመሰላቸው።